ዌልስና ቤልጅየም ባደረጉት ጨዋታ በሜዳ ውስጥ አስገራሚ ነገር ታይቷል። ዌልስና ቤልጅየም ባደረጉት የዓለም ዋንጫ ማጣሪያ ጨዋታ አንዲት አይጥ ወደ ሜዳው ዘልቃ መግባቷ ብዙዎችን አስደምሟል። ቤልጅየም ዌልስን 4-2 በሆነ ውጤት ባሸነፈችበት በዚህ ጨዋታ አይጧ በ65ኛ ደቂቃ ወደ ሜዳ በመግባቷ ጨዋታው ለተወሰኑ ደቂቃዎች ተቋርጧል። የጀርመን ዜግነት ያላቸው የዕለቱ ዳኛ ዳንኤል ሳይበርት አይጧ ወደ ሜዳው ዘልቃ መግባቷን ካረጋገጡ በኋላ ተመልሳ እስከምትወጣ ጨዋታውን አስቁመዋል። የዌልስና የቶተንሃሙ ተጫዋች ብሬናን ጆንሰን አይጧን ከሜዳ ውስጥ ለማስወጣት ሲያደርግ የነበረው ጥረት በእግር ኳስ ታዳሚዎች ዘንድ ተዝናኖትን ፈጥሯል። የቤልጅየሙና የሪያል ማድሪድ ግብ ጠባቂ ቲቦ ኮርቷን በበኩሉ አይጧን በእጅ ይዞ ከሜዳ ውስጥ ለማስወጣት ሲሞክር ከእጁ በማምለጥ አስቸግረው እንደነበር ዘሰን አስነብቧል። ለተወሰኑ ደቂቃዎች ያህል የታዳሚዎችም ሆነ የካሜራ አይኖች በአይጧ ላይ ያተኮረ ቢሆንም ከቆይታዎች በኋላ አይጧ በገዛ ፈቃዷ ሜዳውን ለቃ ወጥታለች።